ቤተክርስቲያን የምንሰግድበት ከሌላው ቤት በተለየ ቤተክርስቲያንን የምንፈራበት የምናከብርበት፣ ዛሬ ንጹህ አይደለሁም አልገባም፣ ዛሬ ንጹህ ነኝ እገባለሁ የምንልበት፣ በቀኖና ቤተክርስቲያን አትግባ ተብለን የምንከለከልበት፣ የሚታጠርበት፣ ከቤተክርስቲያን ግቢ ውስጥ አንበላም አንጠጣም ስጋዊ ነገር አይፈጸምም የሚባልበት፣ የተዳደፈ ሰው እስከዚህን ቀን ይቆይ የሚባልበት መሰረታዊ ምክንያት እናንተ ኃጢአቱን ይቅር ያላችሁት ይቀርለታል፣ ይቅር ያላላችሁት ደግሞ አይቀርለትም። በጸጋው ድነናል እያለ የሚናገረው ምኑን ነው? ጸጋ ማለት ስጦታ ነው። ስጦታም መንፈስ ቅዱስ ነው። መንፈስ ቅዱስም የሚሰጠው በምስጢራተ ቤተክርስቲያን ነው። መንፈስ ቅዱስ ያደረበት ሰው ልቡ ይሰበራል፣ ለንስሐ ይነቃቃል። መንፈስ ቅዱስ ካልፈቀደ እና ካልሰጠ እና ባይወርድ ክህነት የለም ነበር። ክህነት ከሌለ ምስጢራተ ቤተክርስቲያን የሉ። ምስጢራተ ቤተክርስቲያን ከሌሉ ጸጋ የለም። ጸጋ ከሌለ መዳን የለም። የሰው ልጆች ኃጢአት ሰርተው አልቅሰው የሚታይ እንባ እያፈሰሱ የማይታይ የኃጢአታቸው ማሰሪያ የሚቆረጥበት ምስጢረ ክህነት። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ይትባረክ እግዚአብሔር አምላከ አበዊነ ቅዱሳን ዘሰብሐ ምህረቱ በላዕሌነ። ምህረቱን ቸርነቱን ይቅርታውን በሕይወታችን ላይ ያጸናልን የአባቶቻችን ፈጣሪያችን እግዚአብሔር በአንድነቱ በሦስትነቱ ለሚያደርግልን በጎ ይቅርታው ሁሉ ለክቡር መንግስቱ ክብር ምስጋና ይግባው። ለእናታችን ለቅድስት ድንግል ማርያም የቅዱስ መስቀሉ፣ የቅዱሳን መላእክት፣ የቅዱሳን ነቢያት፣ የቅዱሳን ሐዋርያት፣ የቅዱሳን ሰማዕታት፣ የቅዱሳን ጻድቃን በረከታቸው ረድኤታቸው በሁላችን ላይ ጸንቶ ይኖርልን። ክቡር መምህራችን መምህር አባ ገብረ ሥላሴ ምህረት የርዕሰ ገዳማት ወአድባራት ጣና ቅዱስ ቂርቆስ የአባቶችና የእናቶች አንድነት ገዳም አበምኔት፣ የተከበራችሁ አባቶቻችን ካህናት፣ ወንድሞቻችን ዲያቆናት፣ ደቀ መዛሙርት፣ የተከበራችሁ አባቶቻችን አበው መናንያን፣ እናቶቻችን እማት መናንያት፣ በዚህ የተሰበሰባችሁ የጌታችን ኢየሱስ ክርስቶስ የድኅነት ማህበር የምትሆኑ ምዕመናንና ምዕመናት፣ በጉባኤ ቤታችን የመገናኛ መረብ ሳምንታዊ ጉባኤያችንን የምትከታተሉ ኦርቶዶክሳውያን፣ ይህንን ድምፅ የምትሰሙ ኢትዮጵያውያን፣ ኤርትራውያን ሁላችሁም ክርስቶስ ተንሥአ እሙታን አሰሮ ለሰይጣን ሰላም ኮነ በመካከላችን ተገኝቶ እንዲያስተምረን ቅዱስ ፈቃዱ ይሁንልን። እንደ እግዚአብሔር ፈቃድ ዛሬ የምንማማረው መንፈስ ቅዱስ በእኛ ሕይወት ውስጥ በሚል ርዕስ ነው የምንማማረው። ሰው መልካም በሰራና ሰማያዊ ሐሳብ ባሰበ ጊዜ መንፈሳዊ ይባላል። መንፈስ የሆነ አምላኩን የሚመስል ማለት ነው። መንፈሳዊ ማለት ነው። እስመ እግዚአብሔር መንፈስ ውእቱ ይላል መጽሐፍ። እግዚአብሔር መንፈስ ነው። ስለዚህ ሰው መንፈሳዊ የምንለው ረቂቅ የሆነ አምላኩን ሲመስል ነው። ከዚያ ወጥቶ ደግሞ የራሱን ፈቃድ ሲከተል ስጋ ይባላል። እንስሳ ማለት ነው። ገሌ ስጋ ነው ሲባል እንስሳ ነው እያል ነው። ስለዚህ ሰው መንፈሳዊ ነው ስንል ሰማያዊ ነው፣ አምላኩን ይመስላል ማለታችን ነው። ስጋ ባልነው ጊዜ እንስሳ ነው ማለታችን ነው። ስለዚህ በኦሪት ዘፍጥረት እንደተጻፈው በእነዚህ ሰዎች ላይ መንፈሴ ጸንቶ አይኖርም ስጋ ብቻ ናቸውና ሲል እንስሳት ናቸው ማለቱ ነበረ። አሁን ያ የአዳም ተስፋ የተፈጸመበት ቀን ነው ዛሬ ማለት ነው። የአዳም ልጆች ስጋ ተብለው ነበር የተጠሩት። ኦሪት ዘፍጥረት ምዕራፍ 6 ስትመለከቱ የአዳም ልጆችን እግዚአብሔር በእነዚህ ላይ መንፈሴ አያድርም፣ ምክንያቱ ስጋ ብቻ ናቸውና መንፈሳዊነትን ትተዋል። ስለዚህ ከዚያ ከአዳም በደል በኋላ እኛ ስጋ ሆነን ይኖር ነው። አሁን ግን መንፈስ ቅዱስ በወረደበት ቀን ዛሬ እኛ ምን ሆነናል? ስጋ፣ ነፍስ፣ መንፈስ ሆነናል ማለት ነው። የሰላም አምላክ እግዚአብሔር
ስጋችሁን ነፍሳችሁንና መንፈሳችሁን ይቀድስላችሁ ተብለን የተመረቅነው ከዚህ የተነሳ አሁን ሶስቱ ታረቁ ማለት ነው። የእርቅ ጌታ መንፈስ ቅዱስ በመውረዱ የአዳም ቀጠሮ አንዱ የተፈጸመለት ዛሬ መንፈስ ቅዱስ በመውረዱ ነው። ቅዱሳን ሐዋርያት ድንቁርና የራቀላቸው ኃይል ያገኙ ምስጢር የተገለጸላቸው በዚሁ ቀን ነው። ቅድስት ቤተ ክርስቲያን ልጆቿን ከእናት ከአባት የተወለዱ ልጆቿን ከመንፈስ የምትወልድበትን ስልጣን ያገኘችው ዛሬ ነው። ስለዚህ ዛሬ የቤተ ክርስቲያን ልደት ነው። የቤተ ክርስቲያን ልደት ነው ባልን ጊዜ ምን ማለታችን ይመስላችኋል? ወበዛቲ ዕለት ተፈጸመ ፍስሐ ለቤተ ክርስቲያን ይላል ሊቁ። በዚህ ዕለት የቅድስት ቤተ ክርስቲያን ደስታዋ ተፈጸመ። ስለዚህ የቤተ ክርስቲያን ልደቷ ባልን ጊዜ ምን ማለታችን ይመስላችኋል? ክርስቶስ እስከሚመጣ ድረስ የሚወለዱ ምዕመናን ሁሉ ልደታቸው ማለት ነው። የመጀመሪያው 3000 ምዕመናን በዚህ ቀን ስለተገኙ የቤተክርስቲያን ልደት ይባላል። ሁለተኛው ግን የቤተክርስቲያን ልደት ይባለው እስከ ዓለም ፍጻሜ ከመንፈስ ቅዱስ በልጅነት የሚወለዱት ሁሉ ልደታቸው ዛሬ ነው። ዛሬ መንፈስ ቅዱስ ባይወርድ ኑሮ ሁላችን በ40 ቀን በ80 ቀን የእግዚአብሔር ልጆች ሆነን መወለድ ባልተቻለን ነበርና። ሌላኛው ግን የቤተክርስቲያን ልደት የሚባለው የምስጢራት ልደታቸው ማለት ነው። ለምንድን ነው እንደዛ የሚባለው? ምስጢራትን የሚፈጽማቸው ማን ነው? መንፈስ ቅዱስ ነው። 7 ምስጢራተ ቤተክርስቲያን ይባላሉ። እነዚህ ምስጢራተ ቤተክርስቲያን ናቸው ቤተክርስቲያንን ቤተክርስቲያን የሚያሰኛል። ምስጢራተ ቤተክርስቲያን ባይፈጸሙባት ኖሮ ቤተክርስቲያን አዳራሽ ናት። ምንም ከሌላ ቤት የምትበልጥበት ቁም ነገር የላትም። የቤተክርስቲያን ቁም ነገሯ 7ቱ ምስጢራተ ቤተክርስቲያን ናቸው። በምስጢራተ ቤተክርስቲያን ምክንያት ነው ምስጢረ ጥምቀት፣ ምስጢረ ቁርባን፣ ምስጢረ ቀንዲል፣ ምስጢረ ሜሮን፣ ምስጢረ ክህነት፣ ምስጢረ ንስሐ፣ እነዚህ ሁሉ ምስጢራተ ቤተክርስቲያን ነው የሚባሉት። ምስጢረ ተክሊል፣ እነዚህ ምስጢራት ባይኖራት ቤተክርስቲያን በቃ ቤት ናት። እነዚህን የሚፈጽማቸው ማን ነው ሲባል መንፈስ ቅዱስ ነው የሚፈጽማቸው። 7ቱ ምስጢራተ ቤተክርስቲያን ያለ ክህነት አይፈጸሙም። 7ቱ ምስጢራተ ቤተክርስቲያን የሚፈጸመው በክህነት ከሆነ ደግሞ ክህነት የሚሰጠው ደግሞ በመንፈስ ቅዱስ ነው። ስለዚህ ጌታ ምንድን ነው ያላቸው? የዮሐንስ ወንጌል ምዕራፍ 20 ላይ ንስኡ መንፈስ ቅዱስን እንካችሁ ተቀበሉ። ስለዚህ መንፈስ ቅዱስን ተቀበሉ አለና ይቅር ያላችሁት ይቅር ይባላል፣ ይቅር ያላላችሁት ይቅር አይባልም። ስለዚህ መንፈስ ቅዱስ የክህነት ማህተሙ ነው። ክህነትን የሚሰጥ መንፈስ ቅዱስ ነው። መንፈስ ቅዱስ በሌለበት ክህነት የለም። ክህነት በሌለበት ምስጢራተ ቤተክርስቲያን የሉም። ምስጢራተ ቤተክርስቲያን በሌሉበት ጸጋ የለም። ጸጋ በሌለበት መዳን የለም ማለት ነው። ስለዚህ ቅዱስ ጳውሎስ ደጋግሞ በጸጋው ድነናል እያለ የሚናገረው ምኑን ነው? በምስጢራተ ቤተክርስቲያን ድነናል፣ እንድናለን ማለት ነው። የምንድነው በምስጢራተ ቤተክርስቲያን ነው። ጸጋ ማለት ስጦታ ነው። ስጦታም መንፈስ ቅዱስ ነው። መንፈስ ቅዱስም የሚሰጠው በምስጢራተ ቤተክርስቲያን ነው። ካልተጠመቅ የመንፈስ ቅዱስን ሀብቱን አናገኝም። ካልቆረብን የመንፈስ ቅዱስን ሀብቱን አናገኝም። ንስሐ ካልገባን የመንፈስ ቅዱስን ሀብቱን አናገኝም። ስለዚህ መንፈስ ቅዱስ ያደረበት ሰው ልቡ ይሰበራል፣ ለንስሐ ይነቃቃል። ስለዚህ መንፈስ ቅዱስ ንስሐ ባለበት ሰውነት ያድራል ማለት ነው። ስለዚህ ያለ ምስጢራተ ቤተክርስቲያን መንፈስ ቅዱስ የለም። አሁን እነዚህን ተዋረዶች እንዳትረሱ። መንፈስ ቅዱስ ካልፈቀደ እና ካልሰጠ እና ባይወርድ ክህነት የለም ነበር። ክህነት ከሌለ ምስጢራተ ቤተክርስቲያን የሉ። ምስጢራተ ቤተክርስቲያን ከሌሉ ጸጋ የለም። ጸጋ ከሌለ መዳን የለም። እነዚህ የኦርቶዶክሳዊነት መለያ ምልክቶቻችን ናቸው። መንፈስ ቅዱስን ከኛ ጋር የሚያደርገው ምስጢራተ ቤተክርስቲያን። ስለዚህ ዛሬ የቤተክርስቲያን ልደቷ ነው ባል ይሄንን አጥምቃ ልጆቿን ከስላሴ የምትወልድበትን ህብስቱን ወደ አምላክ ስጋ ወይኑን ወደ አምላክ ደም ለውጣ ልጆቿን የምታቆርብበትን ስጋውያን ልጆቿን ከመንፈሳዊ ከክርስቶስ ቅዱስ ስጋ ክቡር ደም ጋር የምታዋህድበት ምስጢረ ቁርባን። የሰው ልጆች ኃጢአት ሰርተው አልቅሰው የሚታይ እንባ እያፈሰሱ የማይታይ የኃጢአታቸው ማሰሪያ የሚቆረጥበት ምስጢረ ክህነት። የሰው ልጅ በቃሉ ተናግሮ የኃጢአትን ሰንሰለት የሚቆርጥበት፣ በቃሉ ተናግሮ የኃጢአትን ያልታሰረውን እግር በግዝት የሚያስርበት የመንፈስ ቅዱስን ስልጣን ክህነት ያገኘችበት። አንድ ወንድና አንድ ሴት የተለያየ ጾታ ሲኖራቸው ተጋብተው አንድ የሚሆኑበት ምስጢር መንፈስ ቅዱስ ነው።
መንፈስ ቅዱስ ባይኖር፣ መንፈስ ቅዱስ ባይወርድ በኦርቶዶክስ ጋብቻ ምስጢር አይባልም ነበረ። ሁለት ሰዎችም አንድ መሆን ባልቻሉ ነበረ። ሁለት ናቸው እንጂ አንድ ናቸው እንጂ ሁለት አይደለም። ዘአስተጻመረ እግዚአብሔር ሰብ ኢይፍልጥ፣ ሰው እግዚአብሔር አንድ ያደረገውን መለየት አይችልም ተብሎ በማቴዎስ ወንጌል ምዕራፍ 19 የተነገረው ሁለት ሰዎች አንድ መሆን የቻሉት አንድ አድራጊው መንፈስ ቅዱስ ስለወረደ ነው። መንፈስ ቅዱስ ባይኖር የኦርቶዶክስ ጋብቻም እስመ ክቡር አውስቦ በኩለሄ፣ ጋብቻ በስራ ሁሉ ክቡር ነው። ወለምስካቦሙኒ አልወቱ ስዕበት፣ ለመኝታቸውም እድፈት የለውም ተብሎ በዕብራውያን መጽሐፍ እንደተነገረን መተዳደፍ የሌለበት ንጹህ ጋብቻ የተባለው አብይ ዝንቱ ምስጢር ወእብሎ በእንተ ክርስቶስ ወበእንተ ቤተ ክርስቲያን፣ ጋብቻ ታላቅ ምስጢር ነው። እኔም ይህን ጋብቻ ስለ ክርስቶስና ስለ ቤተ ክርስቲያን ምስጢር ምሳሌ አድርጌ እናገረዋለሁ ብሎ ቅዱስ ጳውሎስ ኤፌሶን ምዕራፍ 5 ቁጥር 31 ላይ እንደነገረን ምስጢር ያሰኘው መንፈስ ቅዱስ ስለወረደ ነው። ስለዚህ የሰው ልጆች ቅዱሱን ቅባት ተቀብተው የመንፈስ ቅዱስ ማደሪያ ማህተም የሆኑት አጋንንት የሚፈራቸው በምስጢራተ ቤተክርስቲያን ነው። ይሄ የተገኘው አስቀድሰን መቁረብ፣ ንስሐ ገብተን ይቅርታ ማግኘት፣ ተጠምቀን የሥላሴ ልጅ መሆን የቻልነው ዛሬ መንፈስ ቅዱስ ስለወረደ ነው። ስለዚህ ዛሬ የቤተ ክርስቲያን ልደቷ ነው ማለት የምስጢራቷ ልደት ነው። ምስጢራትን የሚፈጽማቸው መንፈስ ቅዱስ ስለሆነ ነው። እንግዲህ ይሄንን አወቅን። ስለዚህ ዛሬ የአዳም ተስፋው ተፈጸመ። ለዚህ ነው የአባቴን ተስፋ ጠብቁ እፌኑ ለክሙ ተስፋሁ ለአብ፣ የአባቴን ተስፋ እልክላችኋለሁ አላቸው። ስለዚህ የአባቱ ተስፋ ማለት በብሉይ ኪዳን በነቢያት ያናገረው መንፈስ ቅዱስ ማለት ነው። የአባቱ ተስፋ የአባቴ ተስፋ እያለም የሚጠራው ብሉይ ኪዳን ለአብ እየተቀጸለ ስለሚነገር ነው። ብሉይ ኪዳኑን የአብ መግቦት ተደርጎ ይሰጣል። አዲስ ኪዳኑ ለወልድ ይሰጣል። ከበዓለ ጰራቅሊጦስ ያለው መግቦት በኋላ ያለው ለመንፈስ ቅዱስ ይሰጣል። ሶስቱም ግን በሶስቱ መግቦት ውስጥ በተዋሕዶ ህላዌ አሉበት። ስለዚህ አባቴ ተስፋ ያለው የነቢያት ተስፋ ማለት ነው። አባቴ በነቢያት ያናገረው ለዚህ ነው። ዘነበበ በነቢያት ከአብ ከወልድ ጋር በነቢያት አድሮ የተናገረ ብለን መንፈስ ቅዱስን የምናከብረው ለዚህ ነው። በነቢያት የተናገረ በተስፋነት ነቢያትን ለትንቢት አነቃቅቶ አናግሯል። በተስፋነትም ተነግሯል። ይወርዳል ይመጣል ተብሎ። ስለዚህ ዛሬ የአዳም ተስፋው ፍጹም ተፈጸመ። የአባቶቻችን ተስፋቸው የተፈጸመበት ቀን ነው። መንፈስህን ከኔ አታርቅ ወመንፈሰከ ቅዱስ ኢታውፅእ እምላይሌ፣ ቅዱስ መንፈስህን ከኔ አታርቅብኝ አትውሰድብኝ። ወበመንፈስ አዚዝ አጽናኒ፣ በጽኑ መንፈስህ አጽናኝ እያለ ቅዱስ ዳዊት መዝሙር 50 ቁጥር 17 ላይ እንደነገረን አባቶቻችን ይህ መንፈስ እንዳይርቃቸው ሲለምኑት የነበሩት እባክህ ቅርብ አድርገው ሲሉት የነበሩት ተስፋ የተፈጸመበት ነው። ተወጽእ በትር እምስሮ እሴይ ወያርግ ጽጌ እምጉንዱ፣ ከእሴይ ስር ቁጥቋጦ ትወጣለች፣ ከቁጥቋጦውም አበባ ይወጣል። ወያርፍ በላዕሌሁ መንፈስ እግዚአብሔር፣ በላዩ ላይም የእግዚአብሔር መንፈስ ያድርበታል። መንፈሰ ጥበብ ወልቡና፣ የጥበብና ልብ የሚያስደርግ መንፈስ በእሱ ላይ ያርፍበታል። መንፈሰ ምክር ወኃይል፣ የኃይልና የምክር መንፈስ ያርፍበታል ተብሎቶ እነዚህ ሰባቱ የመንፈስ ቅዱስ ሀብታት የሚባሉት በኢሳይያስ 11 የተዘረዘሩት ቁጥቋጦ ያቺ የወጣችው በትር ድንግል ማርያም ሆና ከሷ የወጣው አበባ ኢየሱስ ክርስቶስ ሆኖ በሱ ምክንያት በሱ ላይ ሰባት መንፈሶች ያድሩበታል ማለት ኢየሱስ ክርስቶስ የመንፈስ ቅዱስን ፍጹም ሀብቱን ለምእመናን ይመልሳል ማለት ነው። ያድርበታል መባሉ ክርስቶስ እንደ ነቢያት ወይም እንደ ሐዋርያት ፍጡር ሆኖ የመንፈስ ቅዱስ ጸጋ ስለሚያድርበት ሳይሆን ስለኛ ሀደረ ቦቱ የሀድር ቦቱ እየተባለ ይነገርለታል። ያድርበታል አድሮበታል ተብሎ ይነገርለታል። በእኛ ተገብቶ እኛ በእኛ ላይ ማደሩ ለወልድ እየተሰጠ ይነገራል። በእንቲአነ ማለት ስለኛ በእኛ ያደረውን ለወልድ እያደረገ ይናገረዋል። ለወልድ ግን ሀደረ ባለ ጊዜ ስጋ መንፈስ ቅዱሱን እንደ ወልድ የባህሪ ሕይወቱ አድርጎ በከዊነ ቃል በተዋህደ ጊዜ ገንዘብ ማድረጉን መናገር ነው። ከዚያ በኋላ ያለው ግን ለእኛ ሲነገር አደረብን ይባላል። በእኛ ያደረውን በወልድ አደረ እያለ ይናገረዋል ስለኛ። ስለዚህ ያ የምክር መንፈስ፣ የጥበብ መንፈስ፣ የኃይል መንፈስ የሚባለው ኃይል የሚያስደርገው መንፈስ፣ ልብ የሚያስደርገው መንፈስ፣ የሚያስታውሰው መንፈስ ቅዱስ ዛሬ አድሯልና እውነትም የሰው ልጅ ክብሩ ዛሬ የተከናወነበት ቀን